ሰላም የአፍሮ ሚዲያ ቤተሰቦች፣ ዛሬ ዓለምን ስላስገረመው የኢትዮጵያ ጥንታዊ ቀዶ ጥገና እናወራለን። ከዚህ በፊት ይህን አስደናቂ ታሪክ ሰምታችሁት እንደማታውቁ እርግጠኛ ነኝ። ፕላስቲክ ሰርጀሪ ወይም የፊት ቅርጽ መልሶ ማስተካከል ጥበብ የዘመናዊ ዓለም የቅርብ ጊዜ ግኝት ይመስላችኋል? መልሱ ግን አይደለም ነው። ወደ ኋላ በመቶዎች የሚቆጠሩ ዓመታትን ተጉዘን የጥንታዊቷ ኢትዮጵያ ብንመለከት ዓለም ዛሬ የደረሰበትን የረቀቀ ሕክምና ጥበብ ቀድመው የደረሱበት ጠቢባን እናገኛለን። በጦርነት ወቅት አፍንጫቸውና ጆሮአቸው የተቆረጡ ተዋጊዎች መልሶ የሚጠግኑ የጠፋውን የሰውነት ክፍል የሚመልሱ ጥበበኞች በኢትዮጵያ ነበሩ። ዛሬ በዚህ ቪዲዮ ዓለምን ያስገረመው የኢትዮጵያን ጥንት የፕላስቲክ ሰርጀሪ ሚስጥር እንፈትሻለን። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ክፍል 1 የታሪኩ መነሻ። በጥንቱ ዘመን በኢትዮጵያ የጦርነት ባህል ውስጥ የአንድ ተዋጊ አፍንጫ ወይም ጆሮ መቆረጥ ትልቅ ውርደትና ሽንፈት ተደርጎ ይወሰድ ነበር። ጠላቶቹ ምርኮኞችን ለማዋረድ ይህንን ዘዴ ይጠቀሙ ነበር። ነገር ግን ይህ ውርደት የሚቀይሩ ጠቢባን በመላው ሀገሪቱ ተሰራጭተው ይገኙ ነበር። እነዚህ ሰዎች የዛሬው ሕክምና ትምህርት ሳይኖራቸው በልምድና ከትውልድ ወደ ትውልድ በተላለፈ ጥበብ ተአምር ይሰሩ ነበር። ክፍል 2 የአይን ምስክሮች። ይህ ታሪክ እንዲህ በአፈ ታሪክ ብቻ የሚነገር አይደለም። በ19ኛው ክፍለ ዘመን ወደ ኢትዮጵያ የመጡ አውሮፓውያን አሳሾች በአይናቸው ያዩትን አስፍረዋል። ለምሳሌ ሜርቻ ኤድዋርድ የተባለ አሳሽ የኢትዮጵያ ሐኪሞች ከአንድ ሰው ግንባር ላይ ቆዳ በመውሰድ እንዴት አዲስ አፍንጫ እንደሚሰሩ በዝርዝር ገልጿል። ይህም ጥበብ በህንድ ሀገር ከነበረው ጥንታዊ ዘዴ ጋር እጅጉን ይመሳሰላል። ክፍል 3 የህክምናው ሂደት። ሐኪሞች ይህንን ድንቅ ስራ እንዴት ይሰሩት ነበር? ዘዴው የሚገርም ነው። መጀመሪያ ከአፍንጫ በላይ ካለው የግንባር ቆዳ ላይ የተወሰነውን ይቆርጣሉ። ነገር ግን ቆዳው ሙሉ በሙሉ አይቆረጥም። የደም ዝውውር እንዳይቋረጥ ከአንድ በኩል ተያይዞ ይቀራል። ይህ ቆዳ ዘግዝቀው በማጠፍ አፍንጫው ወደ ተቆረጠበት ቦታ ያመጡታል። ከዚያም በብልሃት ሰፍተው ለሳምንታት እንዲያገግም ያደርጉታል። በመጨረሻም ሰውየው አዲስ አፍንጫ ይኖረዋል። ጠባሳውን በጊዜ ሂደት እየጠፋ ይሄዳል። ይህ ዛሬ ላይ የረቀቁ ማሽኖች የሚሰሩት ስራ ያኔ በብልሃት ይከውኑት ነበር። ክፍል 4 ለምን ተረሳ? ታዲያ ይህ ድንቅ ጥበብ የት ገባ? አብዛኞቹ ኢትዮጵያውያን ጥንት እውቀቶች እንደሚጠፉ ሁሉ ይህ ጥበብ በሚስጥር መያዙና በዘመናዊ የትምህርት ስርዓት ውስጥ አለመካተቱ እንዲዳከም አድርጎታል። ይሁን እንጂ ዛሬም ድረስ በአንዳንድ የገጠር አካባቢዎች የቀዶ ጥገናና የአጥንት ጠጋኝ ባለሙያዎች መኖራቸው የጥበቡን አለመጥፋት ያሳዩናል። የኢትዮጵያ ታሪክ በጦርነት በፖለቲካ ብቻ የተሞላ አይደለም፣ የሳይንስና የጥበብ እንጂ። ይህ የጥንት የፕላስቲክ ሰርጀሪ ታሪክ አባቶቻችን ለችግሮቻቸው እንዴት አይነት የረቀቀ መፍትሄ ይሰጡ እንደነበር ትልቅ ማሳያ ነው። እኛስ ዛሬ ካለንበት ዘመናዊ እውቀት ጋር ይህንን ጥንታዊ ብልሃት እንዴት ማዋሃድ እንችላለን? ሐሳባችሁን በኮሜንት አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ የቤተሰቡ አባል ሁኑ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።